ተላልፎ ከመሰጠቱ አስቀድሞ በጌቴሴማኒ እየወደቀ እየተነሳ በፍጹም ጭንቀት የሚያበራታው መልአክ ድካም ኖሮበት ሊያጸናው ሳይሆን ተገኝተው ይህንን ያክል ስለ ሰው ፍቅር ዋጋ እየከፈለ ያለውን ክርስቶስ ሊያመሰግኑት የመጡ መላእክት ናቸው ይላል አባ ጊዮርጊስ። እነዛን መላእክት የተገኙበት ጌታችንም ረጅም ጸሎት የጸለየበትና በተደጋጋሚ ደግሞ ሲተኙና ሲያንቀላፉ ለነበሩት ለደቀ መዛሙርቱም ጭምር ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብሎ ያዘዘባት ዕለት ናት። በዚች ቅጽበት ጌታችን መድኃኒታችን ኢየሱስ ክርስቶስ ረጅሙን ጸሎት ጸልየዋል። የዮሐንስ ወንጌል ምዕራፍ 18 ላይ የጌታ ጸሎት እየተባሉ የሚታወቁ በቤተክርስቲያን ታሪክ ላይ 3 ናቸው። አንደኛው አጭሩ ጸሎት አለ። በእኛ እግዚኦ መሐረነ ክርስቶስ ይባላል። አቤቱ ማረን፣ ይቅር በለን፣ ራራልን ማለት ነው። በግዕዙ እግዚኦ መሐረነ ክርስቶስ፣ በእንግሊዘኛው ሎርድ ጂሰስ ክራይስት ሰን ኦፍ ጎድ ሃቭ መርሲ ኦን ሚ ኤ ሲነር የሚል ነው። የእግዚአብሔር አብ የባህሪ ልጅ ሆንክ ጌታ ኢየሱስ ክርስቶስ ወይ እኔን ኃጢአተኛውን ማረኝ የምትል ናት። ሁለተኛው የጌታ ጸሎት አባታችን የሚለው ጸሎት ነው። ሶስተኛው የጌታ ጸሎት እየተባለ ብዙ ጊዜ ላይ አይጠቀስም እንጂ የሚባለው ግን አባቶቻችን ሲያስተምሩን ጌታችን የዮሐንስ ወንጌል ምዕራፍ 18 በዛች በጌቴሴማኒ የጸለየው ጸሎት ነውና ይህ ጸሎት ከሁለቱ ጸሎቶች ይበልጥ የረዘመ አምላካችን መድኃኒታችን ኢየሱስ ክርስቶስ የጸለየው ጸሎት ነው። ከመከራ በፊት የተደረገ ጸሎት ነው። ክርስቲያኖች ወደ መከራ ሲገቡ አስቀድሞ ሊዘጋጁ የሚገባው ወደሚገቡበት መከራ በጸሎት ታጥረው ራሳቸውን ጠብቀው እንደሆነ ይናገራልና ቅዱስ መጽሐፍ ያንን ጌታችን ባሪያ ያሳየበት ቀን ነው። በዚህ ዕለት ላይ እኛም ክርስቲያኖች እስካሁን ስናረገው የነበረው ይሄ ነው። በሰኞ፣ በማክሰኞ፣ በረቡዕ እንዲሁም በዛሬቱ በሐሙስ ዕለት ላይ በእያንዳንዱ ግብረ ሕማማት በሚያዘው የስግደትና የጸሎት ሰዓታት ውስጥ ጌታችን ኢየሱስ ክርስቶስን መከራውን አብረን እንድንሳተፍ ይረዳን ዘንድ በዕለተ ዓርብ በጸሎት እየለመንን የምንቆይባት ዕለት ናት። በዚህ ዕለት ላይ ግን ሐዋርያት አባቶቻችን እርሱ በሚጸልይበት ጊዜ ላይ ጸልዮ ሲመጣ እየተኙ አሁንም ቀስቅሷቸው ተመልሶ ጸልዮ ሲመጣ እየተኙ አግኝቷቸዋል። በሶስተኛው ግን አልቀሰቀሳቸውም። የማያስተኛ ጠላት እየመጣ ስለሆነ ይነቃሉ አለ ጌታችን። የማያስተኛ ጠላት የተባሉት አይሁድ ናቸው። ጌታችንን ሊይዙት፣ ሊያሰቃዩት፣ ሊያንገላቱት በአስቆሮታዊው በይሁዳ አማካኝነት እየተመሩ የሚመጡት ናቸውና በዚች ጸሎትን ጥቅሙን በመከራ ውስጥ ያለ ጸሎትንም ጭምር ጥንካሬውን ያየንባት ዕለት ስለሆነ ጸሎተ ሐሙስ ትባላለች። በዚህ በዕለቷ በመተጠራበት ስያሜ ውስጥ እኛ የትኞቹን እንደሆንም ጭምር ራሳችንን እንድናይ ያደርገናል። እንደ ሐዋርያት ብዙ ጊዜ ክርስቶስ ሊያነቃን ሞክሯል። በነገራችን ላይ በዚህ ጾም ውስጥ ቀስቅሶናል። ጾሙ ሲገባ በዘወረደ ጾሙ ሊገባ ነው ብሎ ቀሰቀሰን። ደብረ ዘይት መሃል ላይም ዳግም ምጽአት ነውና ንቁ ብሎ የቤተ ክርስቲያንን ደውል እያሰማ አበው ካህናትን ስለ ዳግም ምጽአት ስለ ዳግም መምጣቱ እያናገረ ቀሰቀሰን። ሁለቴ ተኝተን ነበር። በሰሙነ ሕማማት ግን የማያስተኛ ጠላት ስላለ ተዋቸው፣ መንቃታቸው አይቀርም እንደማለት ያክል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች በዕለተ ሐሙስ ያደረጋትን ሌላውን ምስጢር በማሰብ ደግሞ አባቶቻችን ሕጽበተ እግር ይሉታል። መድኃኔ ዓለም አምላካችን ፍጹም ትህትናውን ያሳየበት ዕለት ነው። የዮሐንስ ወንጌል ምዕራፍ 13 ላይ አምላካችን ኢየሱስ ክርስቶስም ውሃውን በመታጠቢያ ከቀዳ በኋላ ማበሻ ጨርቅ በወገቡ ታጥቆ በፍጹም ትህትና ራሱን ዝቅ አደረገ። ቅዱሳን መላእክት እግሩ ስር ተንበርክከው የሚሰግዱለት አምላክ ሆኖ ሳለ የሌሎች የገሊላ እረኞችን በአቧራ ያደፉ የሰውነታቸውን ክፍሎችን እግራቸውን ዝቅ ብሎ ለማጠብ ሳይጸየፍ አምላካችን ተንበርክኮ ወረደ እና በትርጓሜ አባቶቻችን ሲያስረዱ ምን ይላሉ? አምላካችን መድኃኒታችን ኢየሱስ ክርስቶስ መጀመሪያ ያጠበው የይሁዳ ነገር ነው ይላሉ። ምክንያት እንዳይኖረው ነው። በነገራችን ላይ ታስታውሱ ከሆነ ዮሐንስ ወንጌል ምዕራፍ 2 ላይ ውሃውን ወደ ወይን ሲለውጠው ጌታችን የእመቤታችንን ምልጃ ሰምቶ
በመጀመሪያ ጊዜ ላይ ያለው ነገር ጊዜ ያልደረሰም ነው ያለውና ከነሱ መካከል አንዱ ይሁዳ ባልታወቀ ምክንያት አንድም ደግሞ ወደ መጸዳጃ ቤት ወጥቶ ነበርና እርሱ ሳይኖር ይህንን ተአምር ቢያደርገው ኖሮ ከተአምሩ አግድሎኛል ብሎ ለክስ እንዲመቸው ነበር። ግን ጊዜ ያልደረሰም ብሎ ይሁዳ እስኪመጣ ጠበቀው ይላልና አሁንም ጌታችን ሕጽበቱን ከይሁዳ እግር የጀመረው ከሌሎቹ ሐዋርያት ጀምሮ እሱን አሳንሶ ቢያጥበው ወይ መጨረሻ አድርጎ ቢመለከተው አይ የሰቀልኩትማ እንደሌሎቹ ስላላየኝ ነው፣ አሳልፌ የሰጠውትማ እንደዚህ ስላደረገብኝ ነው ብሎ ምክንያት እንዳይኖረው ምክንያት ለማሳጣት ነው። ክርስቶስ ይሁዳን ምንም ምክንያት አልነበረ እንዳይኖረው ነው ያደረገው። ገንዘብ ቸግሮኝ ነው እንዳይል ገንዘብ ያዥ አድርጎታል። ክብር ቸግሮኝ ነው እንዳይል ሐዋርያ አድርጎታል። ስልጣን ቸግሮኝ ነው እንዳይል አጋንንትን ማዘዝ የሚችልበትን ስልጣንን ሰጥቶታል። ምን የቸገረው ነገር አለ? ይሁዳ ስግብግብነቱና አልበቃይ ባይነቱ ሰይጣን በልቡ አድሮ መድኃኒት የሚሆነውን አምላኩን አሳልፎ እንዲሰጥ ምክንያት ከማድረጉ ባለፈ። ስለዚህ ከይሁዳ ጀመረ፣ ይሁዳን አጠበ። ወደ ቅዱስ ጴጥሮስ ሲመጣ ግን በፍጹም አሻፈረኝ አለ ቅዱስ ጴጥሮስ። እንዴት አንተ ጌታ ሆነ ዝቅ ብለህ የኔን እግር ታጥባለህ? አይሆንም አለ። ጌታችን ግን አለው እኔ ዛሬ አጠብኩህን እጥበት ከቀረብህ ከኔ ጋር እድል ፈንታ የለህም አለው። ስለዚህ ምን አለው? እንግዲያውስ እግሬን ብቻ አይደለም መላ ሰውነቴን እጠብልኝ አለው። እግሩን ከጣጠብክ ይበቃሃል አለው። ሌላ የሰውነት አካል በሙሉ ተሸክሞ የሚሄደው እግር ነው። እግርህ ቢነጻ ይበቃሃል አለው። እግሩን አጠበው፣ ሌሎቹንም አጠባቸው። ጌታችን የትህትናን ምሳሌ አሳየ። ያንን ምክንያት አድርጋ ቅዱስ ቤተክርስቲያናችንን በዚህ ዕለት ላይ ጸሎትን እያደረሰች ካህናት አባቶቻችን ቅዱሳን አበው ሊቃነ ጳጳሳት ወርደው የሌሎችን ሊቃነ ጳጳሳት በእነሱ ከክብር የሚያንሱትን ሰዎችን በሙሉ እግራቸውን ያጥባሉ ጌታቸውን አርያ እያደረጉ። ቅዱስ ያሬድ ደግሞ በዚህ ዕለት ላይ የሚዜም ዜማ አለው። ሐዋርያቲሁ ከበበ እግረ አርዳኢሁ አጠበ ሐጸበ ኮኖሙ አበ ወእመ ወመሃሮሙ ጥበበ እያሉ ያዜማሉ ሊቃውንት። ሐዋርያት አባቶች እግራቸውን ከበው እሱም ከቧቸው እናታቸው አባታቸው ሆኖ ጥበብን አስተማራቸው። ያስተማራቸው ጥበብ ትህትና ነው። ዛሬ እንደ ጌታ ስርዓት ወገባችንን ታጥቀን እርስ በርሳችን እግራችን እንታጠብ እንጂ እውነት ከልባችን ወገባችንን ያልታጠቅን ዝቅ ብለን የማንገኝ በጣም ብዙ ሰዎች ነን ያለ ነው። አብዛኞቹ ነገሮቻችን በስርዓት አምልኳችን የምንፈጽማቸው ነገሮች በሙሉ ውስጣችንን እንድንመረምር ያደርጉናል። ቆሞ የሚታጠበው ሰው ዝቅ ብሎ የሚያጥበውን ሰው ሲያይ ክብር ማለት ዝቅ ብሎ የሚገኝ በትህትና ውስጥ የሚገኝ እንደሆነ ማወቅ አለበት። ይቻለም ግን አያችኋት ክብርን በትህትና ውስጥ ዝቅ ብሎ በማግኘት ውስጥ አይደለም። ተሸንፎ ማሸነፍ እንዳለ በክርስቶስ ባስተማረን ሕይወት ውስጥ የማንኖር እኮ ስንቶቻችንን ይህንን እንደ ኋላ ቀርነት እንደ ክርስትና ተጽፎ እንደሚገኝ ቃል ነው እንጂ እንደሚኖር ሕይወት የማይመስለን በጣም ብዙ ሰዎች አለን። እና ጌታችን ኢየሱስ ክርስቶስ ግን ራሱን ዝቅ አደረገ። አብረውት ማን ወርዶ ነበረ? አብረውት ዝቅ ብሎ ማን ያጥብ ነበረ? አይገርምም? ሌላ ሰው እንዲያጥብ አልፈለገም። ሌላ ሰው ዝቅ ብሎ ዝቅ እንዲል ምክንያትን አልፈለገም። ትልቅ ትምህርት ነው። ሰው ሊኖረው የሚገባውን የትህትና ሕይወት ሌላው ይኖረዋል አይኖረውም ብሎ የሚያኗኑረው ሰው መፈለግ የለበትም። ጌታችን የሐዋርያቱን እግር ስር ለማጠብ ዝቅ ሲል አብሮ የሚያስተጣጥበው ሰው አልፈለገም። ሰው አሁን በነገራችን ላይ እኛ እኮ እየተቸገርን ያለ ነው። የሚያኗኑረን ሰው እንፈልጋለን። መፈለጋችን ክፋት ምናልባት ላይሆን ይችላል። ግን የሚያኗኑረን ሰው እስከሌለ ድረስ አንኖረውም ማለት ግን ያስጠይቀናል። በጣም አድርጎ በእግዚአብሔርም ዘንድ ውስጥ ሐዘን ውስጥም እንድንገባ ያደርገናል። እና ይህ ጌታችን ዝቅ ማለቱ የሚገርመን እንደዛ ነው። አምላካችን ኢየሱስ ክርስቶስ ዝቅ ብሎ የሐዋርያቱን እግር ካጠበም በኋላ ነገራቸው። ያረኩትን አያችሁ አላቸው። እናንተ መምህር ነህ ጌታ ነህ ትሉኛላችሁ፣ ልክ ብላችኋል። እንግዲህ እኔ እንደዚህ ሆኜ እናንተ ነገር ዝቅ ብዬ እንዳጠብኩም ሁሉ እናንተም ይህን አድርጉ። ማንም ከእናንተ መካከል ታላቅ ሊሆን የሚወድ ቢኖር ራሱን ዝቅ ያርጋል። ይሄ ነው የክርስትና መርህ። ማንም ከኛ መካከል እየኖረ ከፍ ማለት የሚፈልግ ከሆነ እየኖረ በእግዚአብሔር ዘንድ ከፍ ብሎ መታየትን የሚሻ ካለ ራሱን ዝቅ ያርግ በእግዚአብሔር ፊት።
ዛሬ በእግዚአብሔር ፊት ዝቅ ሳንል እኮ ነው እኛ መታየት የምንፈልገው። ዛሬ ከአምላካችን እግር ስር ራሳችንን ሳንጥል ነው ራሳችን ከፍ ማለት የምንፈልገው። አይገርማችሁ? የጌታችን የኢየሱስ ክርስቶስን እግር ለማጠብ ሐዋርያት አልታደሉም። ነገር ግን ያቺ ባለሽቷ ማርያም ግን ታድላ ነበር። ዝቅ ብላ ክርስቶስ እግርን ሲያጥብ እድል ፈንታ ይሰጣል። የክርስቶስን እግር ማጠብ ደግሞ ኃጢአት ስርየትን ያመጣል። ስለዚህ እኛም እግሩን ለማጠብ መፋጠን መቻል አለብን። ይዘነው ተጣብቀን ለማልቀስ መፋጠን አለብን። የእሱን እግር እንኳን ብናጣ ግን ልክ ሐዋርያት አባቶቻችን በስርዓት ሰርተው ካህናትም ሲያደርጉት በዚህ ችለት ላይ እንደምንመለከተው ደግሞ የኛ የተናናሾችን እግር ዝቅ ብሎ ማጠብ ከነዚህ ከተናናሾች መካከል ለኔ ያደረጋችሁት ለነሱ ያደረጋችሁት ለኔ እንደሆነ ነው አላለም ጌታ? የሌላውን እግር ማጠብ በዛ ችለት ላይ ዝቅ ብሎ የጌታን እግር ስር አግኝቶ እንደማጠብ ነው። ለዛም እኮ ነው አጥበው ሲጨርሱ ይስማሉ እግራችንን። ጌታችን የማንንም እግር አልተጸየፈም። የማንንም የት ዋለ ብሎ የተንከራተተ እግርም አልፈለግም። የይሁዳ እግሮች እኮ የትም ሲሮጡ ዕለተ ረቡዕ አይሁድ ተሰብስበው በነበሩበት ሸንጎ ላይ ጌታችንን አሳልፎ ለመሸጥ እኮ ሲሯሯጥ የነበረ እግር ነው። አልተጸየፈውም። እግሩን ያጠበለት ጌታችን የት ዋላችሁ ብሎ እግራችንን አላጥብም የሚል አምላክ አይደለም። ዝቅ ብሎ ያጥበዋል። ከኃጢአታችን ሰውነታችንን ለማንጻት የንስሐን ውሃ ሁላችን ላይ ያፈስብናል። ነገር ግን እኛ የሚፈስብን የንስሐ ውሃና ርኅራሄ ለሌላው ማሳየት ከከበደንና ማሳየት ካቆምን በጣም ሰንብተናል። በአፋችን እንጂ በልባችን ምህረትን ማድረግ ካቆምን፣ በውጫችን እንጂ በውስጣችን ትሁት ሆነን መኖር ከከበድን እኮ ሰነባብተናል። ይህች ዕለት የእኛን ዕለት የምታሳየን፣ ይህች ዕለት እኛ እንድናስታውስ የምታደርገን የሕጽበተ እግር ስነ ስርዓት ናት። የምስጢር ቀንም ይባላል ዕለተ ሐሙስ። አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ቁርባንን የመሰረተበት፣ ቅዱስ ሥጋውን ክቡር ደሙን የሰጠበት፣ ቅዳሴ የተጀመረበት ቀን ነው። ስርዓተ ቅዳሴ ቤተ ክርስቲያን የመጨረሻ ውብ ስርዓት አምልኮ ነው። አምላካችን ኢየሱስ ክርስቶስ በዛ ተሰብስበን ክርስቲያኖች ከአምላካችን ከቅዱሳን መላእክት በነፍስ በስጋ ካሉ ቅዱሳን ጋር አብረን የምንሳተፍባትን ያቺን ታላቂቷን ዕለት እና ታላቂቷን ምስጢር ቅዱስ ሥጋውንና ክቡር ደሙን ሰጥቶ ያስጀመረባት ይቺ ዕለት ላይ ናት። ይቺ ዕለት የምትገርም ናት። ለሐዋርያት የእምነታቸው ጽናት በእግዚአብሔር ላይ ያላቸው መታመን የተገለጠበት ነው። ይሞታል፣ ይሰቀላል ተብሎ በሌላ የተነገረለት ብቻ ሳይሆን በራሱ አንደበት የሰሙትን ክርስቶስን ቆርሶ ህብስቱን አንስቶ ሲሰጣቸው ጽዋውን አመስግኖም ጠጡ ሲላቸው አልተጠራጠሩትም። ሐዋርያት ሳይሞት እንደሞተው ሆኖ የተሰጣቸውን ቅዱስ ሥጋ ክቡር ደም ያልተጠራጠሩ፣ ዛሬ ላይ የአምላክ ቅዱስ ሥጋና ክቡር ደም ሊያውም ሞቶ ከሙታን መካከል ተነስቶ ምስጢሩን የምንፈጽም ቤተክርስቲያን ውስጥ ያለን ሰዎች ተጠራጠርን ቢባል እንዴት አያስደነግጥ፣ እንዴት አያሳፍር፣ እንዴትም ጭምር ጭንቅ ውስጥ አይከትም። በዚህ ዕለት ላይስ ቅዳሴያችን እንዲህ አይደል የሚለው? በሰርጉ ዕለት ተገኝቶ የራሱን ሥጋ አርዶ ብሉልኝ ጠጡልኝ የሚል ሙሽራ ከክርስቶስ ውጭ የት ይገኛል ይላል። አምላካችን ኢየሱስ ክርስቶስ ፍቅሩን የገለጠልን በአንደበቱ ብቻ አይደለም፣ ሥጋውንና ደሙን እንድንበላ ጭምር እስከ መስጠትም ጭምር ድረስ እስከዚህ ጥግ ሄዶልናል። በዛች ዕለት ላይ ተገብቷቸው ሰውነታቸውን ንጹሕ አድርገው ሐዋርያት እንደተቀበሉት ሁሉ ከሐዋርያት መካከል የነበረ ይሁዳም ተቀብሏል። አይገርምም? አላፈርም። እግሩን ሲያጥበው አልተሸማቀቀም እኮ ይሁዳ። ቅዱስ ሥጋውን ክቡር ደሙንም ሲቀበል አልደነገጠም። ከእናንተ መካከል አንዳችሁ አሳልፋችሁ ትሰጡኛላችሁ ሲል እኔ የሆንን ብሎ አልጠየቅም። ማን ነው ብሎ እንደማያውቅ ሆኖ ነው የሄደው። ይሁዳ በጌታችን ላይ የተዘባበተበት ልክ፣ ይሁዳ በጌታችን ላይ ጥፋቱን ሳያምን የዘለቀበት ልክ እኛ አይደለም። በብዙ በተንከራተትንበት እግራችን እንዳልሮጥን ሆነን ክፋት እንዳልሰራን መስለን የመጣን አሳልፈን ለብዙ ነገር ከሰጠነው በኋላ ታምነን እንደተገኘን አስመስለን የቆምን። ይሁዳ እኮ ወዳጆቼ ጌታችን ኢየሱስ ክርስቶስን በ30 ብር ነው የሸጠው። እኛ ብናገኘው ከዛ በታች እንዲሁም በነፃ እንሰጠውም ብላችሁ ነው? እንደኛማ ክፋት ብርም ጭምር አንጠብቅም፣ አያዋጣምም ብለን እንገፋው ነበር። ይህንን ስንል ለቃላት ማሳመሪያ አይደለም፣ ግን
ሳይከፈልበት በነፃ የተሰጠንን ቅዱስ ሥጋውንና ክቡር ደሙን ሊያውም ብዙ ክብር ሊያጎናጽፈን የሚችለውን አለመቀበልና መግፋት ከይሁዳ በምን ይተናነሳል? አያስፈልገኝም ብሎ መናገርስ ከዚህ ከይሁዳ ከጨካኙ ልብ በምን ያንሳል? የኛ ሐሳብ ይሁዳ በዛች ዕለት ላይ ብዙ እግዚአብሔርን ሊያሳዝን የሚችል ነገር አደረገ። ግን እርሱን አስደንግጦት አንተን የምትሸጠኝ ብሎ ከመናገር ይልቅ የሌሎቹን ሐዋርያት ልብ አስደነገጠ። በእነሱ መደንገጥ እሱ የሚመለስ ከሆነ በእነሱ መታጠብ ሳይሆን እሱ ቀድሞ ያንን ውሃ በመንካቱ ልቡ የሚሸነፍ ከሆነ የእሱን እግር ስር ዝቅ ብሎ መገኘቱ የሌላውን እግር ስር ዝቅ ብሎ እንደመገኘቱ ሳይሆን እኔ እንዲህ አድርጌበት እሱ እንዲህ ያደርገኛል ብሎ ልቡን ያሸነፈው ከሆነ ብሎ እኮ ነው። ታዲያ ክርስቶስስ ልባችንን ይሸነፍ ከሆነ ብሎ እንደ ይሁዳ ዝቅ አላለልንም? ለእኛስ ክርስቲያኖች ብሎልናል እኮ። እኛ ዝቅ ማለቱን እንደ ንቀት፣ ዝምታውን ትዕግስቱን እንደ ዝምታ፣ ቸርነቱንና ርኅራኄውን ደግሞ የለም ብለን እንደማሰብ አድርገነው ነው እንጂ እንዲህ ጥንክር ብለን በሕይወታችን መነጽር ውስጥ ይህንን ሳምንት ራሳችንን ማየት የሚያስፈልገን ቅዱስ ጳውሎስ እንዳለው ነው። ሞቱን በሚመስል ሞት ካልተሳተፍን በቀር ትንሣኤውን በሚመስል ትንሣኤም ልንነሳ አንችልም እና በብዙ ነገሮች የሞትን ሰዎች ነን። ቆመን መራመዳችንን አንየው። በብዙ ነገር የታጣን ሰዎች ስለሆነን ራሳችንን ማግኘት እንድንችል ሊያደርገን የሚችል ሳምንት ስለሆነ ነው። ስለዚህ በዚች ሳምንት ባለች በዕለተ ሐሙስ ሐዋርያት እግራቸውን መታጠባቸውን አይተን በትህትና ጌታችን ቅዱስ ሥጋውን ክቡር ደሙን መስጠቱን ተመልክተን ደግሞ የፍቅርን ልክና ጥግ ጸሎትን ከመከራ በፊት ማስተማሩን አይተን የጌታችን ኢየሱስ ክርስቶስ የሚሰቀልባትና ተላልፎ የሚሰጥባት ይህቺ ምሽት መድረሷን አውቀን ተግተን የምንጸልይበት ሰዓት እንደደረሰች የምናውቅበት መሆን መቻል አለበት። እስከ ሐሙስ ድረስ እዚህ ደርሰናል። ሰኞ መርገመ በለስን አንጽሖተ ቤተ መቅደስን አይተን ራሳችንን በዚህ በሰሙነ ሕማማት ጉዞ ውስጥ ማንጻት እንዳለብን፣ ፍሬ ታቶብን ፍቅር ታቶብን እንዳንረገምም ጭምር ቅጠል አለን ብለን እንዳንጽናና ፍሬ ማፍራት እንዳለብን፣ ደረቅን ብለን ደግሞ ተስፋ እንዳንቆርጥ ቅጠል ሊሰጠን እንደሚችል ክርስቶስ እንድናስብ፣ በማክሰኞ ደግሞ የዛች 12 ዓመት ደም ሲፈሳት የነበረችዋን ሴት ደም መቆም አይተን እኛም ለዘመናት እየፈሰሱ ያሉ ደማችንን ሳይቆም መቅረቱን የኃጢአት እንጀራታችንን እንዲቆርጥልን መጠጋታችንን ማሰባችንን እንዳንዘነጋ፣ ከዛም በተጨማሪም ደግሞም ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ረቡዕ ደግሞ በተሰበሰቡበት የአይሁድ ሸንጎ እኛም በጌታችንና እሱ በፈጠራቸው ሰው ልጆች ላይ የሰበሰብነውን ያሰብነውን ክፉ ሀሳብ